ሰላም ጤና ይስጥልኝ የተወዳጁ ቤተሰቦች የህዳር 30 2018 የሀገር ውስጥና የባህር ማዶ መረጃዎችን ይዤላችሁ መጥቻለሁ። በቅድሚያም ዋና ዋናዎቹን ላሰማችሁ። ከፍተኛ የማብራት ኃይል አመራሮች በፌዴራል ፖሊስ ቁጥጥር ስር መዋላቸው ተነግሯል። በቁጥራቸው በርከት ያሉ የማብራት ኃይል አመራሮች በምን ጉዳይ ነው በፌዴራል ፖሊስ ቁጥጥር ስር የዋሉት የሚለው ጉዳይ በዝርዝር ወደ እናንተ የማደርሰው መረጃ ይኖራል። በሌላ ጉዳይ በርካታ ቲክቶከሮች ከሰሞኑ በሶስተኛው ዙር በተካሄደው የጂ ፓወር ቲክቶክ ክሬቲቭ አዋርድ ጉዳይ ጋር በተያያዘ የፌዴራል ፖሊስ በርካታ ቲክቶከሮችን እንዲሁ በቁጥጥር ስር አውሏል። በዚህ ጉዳይ ላይ በዝርዝር የምታደምጡት መረጃ ይኖራል። በሌላው መረጃችን ቤተሰቦች ግብጽ በኤርትራውያን ስደተኞች ላይ አሳዛኝ የተባለ እርምጃ መውሰድ ጀምራለች። ሀገሪቱ በስደተኞች ላይ መውሰድ የጀመረችውን እርምጃ ተከትሎ በርካቶች ላይ ድንጋጤ ፈጥሯል። በዚህ ጉዳይ ላይ በዝርዝር ወደ እናንተ የምናደርሰው መረጃ ይኖራል። ከዚሁ ከአፍሪካ ሳንወጣ በሌላው መረጃችን የሱዳን አየር ኃይል በከተሞች በገበያዎችና በትምህርት ቤቶች ላይ በፈጸሙት ጥቃት በመቶዎች የሚቆጠሩ ሰዎች መገደላቸውም ጭምር ይፋ ተደርጓል። መረጃዎቹን በዝርዝር ላስደምጣችሁ። ለዩቲዩብ ቻናላችን አዲስ ከሆናችሁ የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቪዲዮን ላይክ በማድረግ ጀምሩ። መረጃውን ላስደምጣችሁ ተከታተሉ። ወደ መጀመሪያው መረጃችን ስናልፍ በኢትዮጵያ የኤሌክትሪክ ኃይል ከፍተኛ አመራሮች ላይ የተጀመረው የሙስና ምርመራና እስር ተጠናክሮ መቀጠሉ ታውቋል። ከቀናት በፊት በቁጥጥር ስር ከዋሉት ሁለት ከፍተኛ የስራ ኃላፊዎች በተጨማሪም የከፍተኛ መስመሮችና ማከፋፈያ ጣቢያዎች ኦፕሬሽን ዘርፍ ዋና ስራ አስፈጻሚ የሆኑት አቶ ሀብታሙ ውቤ በቁጥጥር ስር መዋላቸው ተሰምቷል። የክሱ ዝርዝር ሶስቱም ከፍተኛ አመራሮች ማለትም አቶ ሀብታሙ ውቤ፣ ኢንጂነር ህይወት እሸቱና አቶ አንዱዓለም ሲአ በፌዴራል ፖሊስ የተጠረጠሩበት ዋና ወንጀል ከውጭ ሀገር ኮንትራክተሮች ጋር በጥቅም በመመሳጠር ሀገር ማግኘት የነበረባትን ከፍተኛ ገቢ በማሳጣትና በከባድ የሙስና ወንጀል መሆን ተረጋግጧል። ተጠርጣሪዎቹ ፍርድ ቤት የቀረቡ ሲሆን ፖሊስ ምርመራ ለማጠናከር ለታህሳስ 5 ቀን 2018 ዓ.ም ቀጠሮ ተሰጥቶታል። የእስሩ ሂደት የጀመረው ህዳር 24 ቀን 2018 ዓ.ም ከሰዓት በኋላ ነበረ። የፌዴራል ፖሊስ አባላት ወደ ተቋሙ በመግባት የኢትዮጵያ የኤሌክትሪክ ኃይል የፕላኒንግ ዘርፍ ዋና ስራ አስፈጻሚ የሆኑትን ኢንጂነር ህይወቱ እሸቱንና የቢዝነስ ዘርፍ ዋና ምክትል ስራ አስፈጻሚ የሆኑት አቶ አንዱዓለም ሲያን ቢሮ ካስፈተሹ በኋላ በሰራተኞች ፊት በካቴና አስረው ወስደዋቸዋል። ጉዳዩን ይበልጥ አነጋጋሪ ያደረገው ደግሞ እስሩ የተፈጸመው ተቋሙ የጸረ ሙስና ቀንን ለማክበር ዝግጅት እያደረገ በነበረበት ዋዜማ ላይ መሆኑ ነው። መስሪያ ቤቱ ለሰራተኞች ነገ ህዳር 25 የጸረ ሙስና ቀን ይከበራል የሚል መልእክት አስተላልፎ የነበረ ቢሆንም የዝግጅቱ መሪ መሆን የነበረባቸው አመራሮች በሙስና ተጠርጥረው መታሰራቸውን በተቋሙ ሰራተኞች ዘንድ ከፍተኛ ድንጋጤና መደናገርን ፈጥሯል። በዚህም የሙስና መረብ ውስጥ እጃቸው አለበት ተብለው የሚጠረጠሩ ሌሎች ተጨማሪ የስራ ኃላፊዎችም የሚፈለጉ ሲሆን እስሩ ወደ ሌሎች ዘርፎችም ሊስፋፋ እንደሚችል ተመላክቷል። ፖሊስ ጉዳዩን በምርመራ እያጣራ እንደሆነም ጭምር ተገልጿል። በቅርቡ በአዲስ አበባ በተካሄደው ሶስተኛው የጂ ፓወር ቲክቶክ ሽልማት ስነ ስርዓት ላይ የኢትዮጵያን ባህልና የህዝብ ሞራል የሚጋፋ አለባበስ ለብሰው ቀርቧል የተባሉ ታዋቂ የማህበራዊ ሚዲያ ሰዎች፣ ግለሰቦችና የዝግጅቱ አስተባባሪዎች በቁጥጥር ስር መዋላቸውን የኢትዮጵያ ፌዴራል ፖሊስ አስታውቋል። ፖሊስ ዛሬ ባወጣው መግለጫ ላይ እንዳመለከተው በዝግጅቱ ላይ የተስተዋለው አለባበስ ከኢትዮጵያ ህዝብ ባህልና ስነ ምግባር ያፈነገጠ እንዲሁም ሰውነትን በዝርዝር የሚያሳይ አስነዋሪ ድርጊት ነው። ይህ ድርጊት በአደባባይ ብቻ ሳይሆን በቴሌቪዥን የቀጥታ ስርጭት ለሚሊዮኖች መሰራጨቱ ጉዳዩን ይበልጥ አሳሳቢ እንዳደረገው ተገልጿል። በቁጥጥር ስር የዋሉት እነማን ናቸው? ፖሊስ በጉዳዩ ላይ እያደረገ ባለው ምርመራ አለባበሱ በቀጥታ ከሚመለከታቸው ግለሰቦች በተጨማሪም ዝግጅቱን በስፖንሰርነት የደገፉና ያቀነባበሩ አካላትንም አካቷል። በዚህም መሰረት አንደኛ ወንጌላዊት ገብረ እንድሪያስ በርሄ፣ ሁለተኛ በረከት ጸጋይ ጃፋር፣ ሶስተኛ መቅድም ደረጀ መንግስቱ፣ አራተኛ ግሩም ገዛኝ ቀጭኔና አምስተኛ ዮሐንስ መኮንን ኃይለማርያም ናቸው። ግለሰቦቹ በቁጥጥር ስር ውለው ምርመራ እየተጣራባቸው መሆኑን ፖሊስ አረጋግጧል። የፖሊስ ቀጣይ እርምጃና ማስጠንቀቂያ ፌዴራል ፖሊስ አክሎም እንደገለጸው መሰል መጤ ባህሎችና ከእሴት ያፈነገጡ አለባበሶች በሀገር ተረካቢው ትውልድ ስነ ልቦናዊ፣ ሞራላዊ ውድቀት እንዳያስከትል ስጋት አለ። በመሆኑም የህዝብ ስነ ምግባር ለመጠበቅና የህግ የበላይነትን ለማረጋገጥ የጀመርነው ምርመራ አጠናክሮ እንደሚቀጥልና ተጠያቂነትን እንደሚያሰፍን ጠንከር ያለ ማስጠንቀቂያ ሰጥቷል። ይህ ክስተት በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆኖ የሰነበተ ሲሆን በርካታ ኢትዮጵያውያን በመድረክ ላይ የታየውን አለባበስ ሲተቹ እንደነበር ይታወሳል። ግብጽ በርካታ ኤርትራውያን ስደተኞች ላይ አሳዛኝ የተባለ እርምጃ መውሰድ ጀምራለች። ግብጽ በቅርቡ ከ150 በላይ ኤርትራውያን ስደተኞች በይፋ ባልተገለጸ ምክንያት ሁኔታ ከሀገር ማባሯን በሀገሪቱ ውስጥ ያሉ ኤርትራውያን ተናግረዋል። ይህ እርምጃ የተወሰደው ኤርትራውያን በብዛት ከሚኖሩበት የካይሮ ከተማ አካባቢ እንዲወጡ ተደርጎ በተለያዩ እስር ቤቶች ውስጥ ለወራት ከታሰሩ በኋላ መሆኑን በግብጽ የሚኖሩ ኤርትራውያን ተናግረዋል። ሌሎች ኤርትራውያን በበኩላቸው ይህ ስደተኞችን የማስወጣት እርምጃ አሳሳቢ የሆነው ኢላማ ያደረገው ሴቶችና ፍቃድ ያላቸውን ጭምር ያካተተ መሆኑ ነው። አንዳንዶች ከስራ ቦታቸው እያሉ ተይዘው መወሰዳቸውን አደል የተባለው ኤርትራዊ ስደተኛ ተናግሯል። አደል አክሎም አንዲት ሴት ከስራ ቦታዋ ተይዛ
ልጇን ትታ መታሰሯን ገልጾ ልጇ ጓደኞቿ ጋር ለተወሰነ ቀናት ከቆየች በኋላ ከግብጽ ልትባረር ትችላለች በሚል ስጋት ጓደኞቿ ልጇን እስር ቤት ድረስ ይዘውላት ቢሄዱም የግብጽ ፖሊሶች ፈቃደኛ ባለመሆናቸው እናትና ልጅ ተለያይተው እንደሚገኙ ተነግሯል። ስደተኞቹ እንደሚሉት አብዛኞቹ ኤርትራውያን ከ1 እስከ 3 ወራት በእስር ቤት ከቆዩ በኋላ ወደ ሀገራቸው የሚባረሩት በኤርትራ ኤምባሲ በኩል ነው። ኤርትራውያን ስደተኞች በተለይም ለረጅም ጊዜ በግብጽ ውስጥ የኖሩት ከባድ ችግር እንደገጠማቸው ገልጸው እስሩና ከሀገር ማባረሩ ባለፉት 2 ዓመታት እየተባባሰ መምጣቱን ይናገራሉ። ለደህንነቱ ሲባል ስሙን የቀየረውና ግብጽ ውስጥ ለረጅም ዓመታት የኖረው ሸምዳሃን የተባለ ኤርትራዊ እንደሚለው በተለይም ሱዳን ውስጥ የተፈጠረውን ቀውስ ተከትሎ በርካታ ስደተኞች ወደ ግብጽ መግባታቸውን ሁኔታውን አስቸጋሪ አድርጎታል ይላል። ከዚህም ቀደም ከስደተኞች ፍቃድ ወረቀት ጋር በተያያዘ እስርና ከሀገር ማባረር የነበረ ቢሆንም የአሁኑ ግን በሀገሪቱ ካለው የኢኮኖሚና የምንዛሬ ለውጥ ጋር የተያያዘ ነው። ሸምዳሃን እንደሚያስረዳው የግብጽ ፓውንድ ከዶላር ጋር ያለው የምንዛሬ ዋጋ ባለፉት 3 ወራት በከፍተኛ ሁኔታ በመጨመሩ መንግስት ገበያውን ለማረጋጋት በሚል ኤርትራውያንና ሱዳናውያን ገንዘብ መንዛሪዎች እያደነ መሆኑን ተናግረዋል። የግብጽ ገንዘብ የመግዛት አቅም ክፉኛ በማሽቆልቆሉ የመሰረታዊ ፍጆታዎችና የቤት ክራይ ዋጋ በከፍተኛ ሁኔታ መጨመሩን ኤርትራውያኑ ይናገራሉ። በዚህም የተነሳ የሀገሪቱ ዜጎች ከማማረርም አልፈው ለችግሩ አንዱ ምክንያት በሀገራቸው የበዙት የውጭ ሀገር ስደተኞች መሆናቸውን በመግለጽ እንደሚያማርሩ እና አንዳንዴም እንደሚተናኮሉ ኤርትራውያኑ ይጠቅሳሉ። በተጨማሪም ግብፃውያን በኤርትራውያን ስደተኞች ላይ የሚያሰሙት ቅሬታ ከሀገሬው በተለየ የሚከተሉት የአለባበስ ዘይቤ፣ አልኮል መጠጥና ጸብ መሆኑን ካይሮ ውስጥ የሚገኙ ኤርትራውያን ተናግረዋል። በአንድ ወቅት በኤርትራውያንና በግብፃውያን መካከል የቡድን ጸብ አጋጥሞ የነበረ ሲሆን በጉዳዩ ውስጥም በካይሮ የሚገኙ የኤርትራ ኤምባሲ ገብቶ ከሀገሪቱ የጸጥታ ኃይል ጋር በመሆን ስምምነት መፍጠሩን ስደተኞቹ ያስታውሳሉ። በአሁኑ ወቅት ኤርትራውያን ስደተኞች ከግብጽ በግዳጅ ወደ ሀገራቸው የመመለስ እርምጃ በበርካታ ኤርትራውያን ዘንድ ስጋትን የፈጠረ ሲሆን ይህም ካይሮ በሚገኘው የኤርትራ ኤምባሲ እውቅና እንደሚካሄድ አደል ተናግሯል። ባለፉት ወራት ቢያንስ 150 ያህል ኤርትራውያን ከግብጽ ወደ ሀገራቸው የተባረሩ ሲሆን ይህም በሀገሪቱ ውስጥ ካሉ የስደተኞች ማህበረሰቦች ሁሉ ከፍተኛው ቁጥር መሆኑን ኤርትራውያኑ ይገልጸዋል። ኤርትራውያኑን የማባረር ሂደት የሚከናወነው ወደ ኤርትራ ኤምባሲ ከተወሰዱ በኋላ ሲሆን ወደ ሀገራቸው መመለስን እንዲቀበሉ እንደሚገደዱና መመለስ የማይፈልጉት ደግሞ ያለምንም ፍርድ በእስር ላይ እንዲቆዩ ይደረጋሉ በማለት ኤርትራውያኑ ሂደቱን ያስረዳሉ። ነገር ግን ኤምባሲው ህጋዊ የስደተኞች ምዝገባ ወረቀት ያላቸውን ኤርትራውያን ወደ ሀገራቸው እንዲመለሱ እንደማያስገድድ ኤርትራውያኑ ተናግረዋል። ከግብጽ የተባረሩት ኤርትራውያን ሀገራቸው ሲደርሱ ምንም ችግር ሳያጋጥማቸው ወደ ቤታቸው እንደሚሄዱ የተነገረ ሲሆን አብዛኞቹ ግን ዳግም በሱዳን ወይም በኢትዮጵያ በኩል ተመልሰው ወደ ስደት እንደሚያቀኑ ኤርትራውያኑ ገልጸዋል። የሱዳን አየር ኃይል በከተሞች በገበያዎችና በትምህርት ቤቶች ላይ በፈጸመው ጥቃት በመቶዎች የሚቆጠሩ ሰዎች መገደላቸውን ይፋ ሆነ። የሱዳን አየር ኃይል በመኖሪያ አካባቢዎች፣ በገበያዎች፣ በትምህርት ቤቶችና በተፈናቀሉ ሰዎች መጠለያ ላይ በፈጸመው ድብደባ ቢያንስ 1700 ሰላማዊ ሰዎች መገደላቸው ነው የተገለጸው። ሱዳን ዊትንስ የተባለና በአገሪቱ የእርስ በርስ ጦርነት የተፈጸመው የሰብአዊ መብት ጥሰቶችን የሚመረምር ፕሮጀክት ግጭቱ ከተጀመረ ከሚያዝያ 2023 ጀምሮ የተካሄዱ ወታደራዊ የአየር ጥቃቶችን በመሰነድ ምርመራ ማድረጉን ገልጿል። የአገሪቱ አየር ኃይል በርካታ ሰዎችን የሚኖሩባቸው አካባቢዎች ያለምንም በቂ ልየታ የቦምብ ድብደባ መፈጸሙን የተደረጉ ምርመራዎች ያሳያሉ። መረጃዎች የተሰበሰቡት በጦር አውሮፕላኖች የተፈጸሙ ጥቃቶች ላይ ብቻ ሲሆን የዚህ አቅም ያለው የሱዳን ጦር አየር ኃይል ብቻ ነው ተብሏል። ተቀናቃኙ የሱዳን ፈጥኖ ደራሽ ኃይል ይህ አቅም የለውም። ፈጥኖ ደራሽ ኃይሉ የሚጠቀመው ሰው አልባ አውሮፕላኖችን ሲሆን ይህ ደግሞ በጥናቱ ውስጥ አልተካተተም። አርኤስኤፍ በምዕራብ የዳርፉር ግዛት ጎሳ ተኮር ጭፍጨፋ በማድረግ ይወነጀላል። በዚህም የተነሳ የአሜሪካ መንግስት የዘር ማጥፋት ክስ መስርቶበታል። አርኤስኤፍ ለበርካታ ውድመቶችና ጥሰቶች ተጠያቂ ነው፣ ያም ተገቢ ይመስለኛል ብለዋል ፕሮጀክቱን በኃላፊነት የሚመሩት ማርክ ስኖዊክ። አክለውም ነገር ግን የአገሪቱ ጦር ለሚፈጽማቸው ድርጊቶች ተጠያቂ መሆን አለበት ብለዋል። የአገሪቱ ጦር በዘፈቀደ አየር ጥቃቶችን በመፈጸም ከዓለም አቀፍ አካላት ትችት ይቀርብበታል። ነገር ግን ከዚህ ቀደም ሰላማዊ ዜጎች ኢላማ ያደረገ የሚለው ውንጀላ ውድቅ ማድረጉ ይታወሳል። የሚፈጽማቸው የአየር ጥቃቶች ፈጥኖ ደራሽ ኃይሉን ተሰብስበው የሚገኙባቸው ስፍራዎችና ካምፖቻቸው ላይ ብቻ ያነጣጠረ መሆኑን በመግለጽ ማስተባበያ ሰጥቷል። ሱዳን ዊትንስ የተሰኘው ፕሮጀክት የሰብአዊ መብት ጥሰቶችን ለማጋለጥ በሚሰራ መንግስታዊ ያልሆነ ድርጅት ሴንተር ኦፍ ኢንፎርሜሽን ሬዚሊያንስ የሚመራ ነው። የድርጅቱ ሪፖርት ሱዳን ዊትንስ ከሚያዝያ 2023 እስከ ሐምሌ 2025 ድረስ የተፈጸሙ 384 የአየር ጥቃቶችን መርምሯል። በዚህም ሪፖርት ላይ የሱዳን ጦር በፈጸማቸው የአየር ድብደባዎች ከ1700 በላይ ሰላማዊ ዜጎች መገደላቸውና 1120 ደግሞ መጎዳታቸው ተገልጿል።
ቡድኑ ሪፖርት የተደረጉት አነስተኛ ቁጥር በመሆናቸው ትክክለኛው ቁጥር ከዚህ እንደሚልቅም ይገልጻል። 135 የአየር ጥቃቶች የተፈጸሙት በመኖሪያ አካባቢዎች ሲሆኑ በቤቶችና ሌሎች ሰላማዊ ዜጎች መሰረተ ልማቶች ላይ ጉዳት ማድረሳቸውም ተረጋግጧል። 35 የአየር ጥቃቶች ደግሞ የመገበያ ስፍራዎች ላይ የደረሰ ሲሆን እነዚህ የገበያ ቦታዎች ብዙ ጊዜ በገበያተኞች የሚጨናነቁ ናቸው ተብሏል።